ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማቅረብ ተዘጋጅተናል። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ይህ በእንዲህ እንዳለ የአብይ አህመድ ጀነራሎች አሰብን በኃይል እንይዛለን፣ ቀይ ባህርን ወደ ኢትዮጵያ እንመልሳለን የሚለውን አጀንዳ እየገፉ ባለበት በዚህ ወቅት ላይ በመከላከያ ሰራዊት ውስጥ ስርዓት አልበኝነት መስፋፋቱ ተገለጸ። በተለያዩ የሰራዊቱ ካምፖች አቅራቢያ የሚገኙ ከተማ ነዋሪዎች በሰራዊቱ ዝርፊያና ግድያ እየተፈጸመባቸው እንዳለ ነው ለአንከር ሚዲያ የሚደርሱ መረጃዎች የሚያመለክቱት። በጋምቤላ በሞያሌ አካባቢ በዝዋይ ባቱ እንደዚሁ መከላከያ ሰራዊቱ በሚገኝባቸው አካባቢዎች ስርዓት አልበኝነት እንዲስፋፋ መነሻ በመሆን ሰዎችን እየገደሉ ዝርፊያም እየፈጸሙ እንዳለ ነው በደረሰን መረጃ ላይ የተመለከተው። ሰራዊቱ የሚቆጣጠረው የለም፣ ልብስ እየቀየሩ ከተማ በመግባት በኃይል በአስገዳጅ ሁኔታ የሚፈልጉትን ከነዋሪው ከመደብሮች እየነጠቁ እየወሰዱ እንዳለ ነው በመረጃው የተመለከተው። በባቱ ዝዋይ በሳምንት 3 ሰዎች በመከላከያ ሰራዊቱ እየተገደሉ እንዳለም ተመልክቷል። መከላከያ ሰራዊቱ የሚቆጣጠረው ባለመኖሩ ባገኘው አጋጣሚ ሁሉ ህብረተሰቡ ላይ ከፍተኛ ጫና እየፈጠረ እንዳለና የሰራዊቱ ካምፖች በሚገኙባቸው አካባቢዎች ያሉ ነዋሪዎች ምሬታቸውን እየገለጹ እንዳለ ነው የተመለከተው። በሌላ በኩል በአማራ ክልል ሰራዊቱ መሳሪያውን እየሸጠ እየጠፋ እንዳለም ተመልክቷል። በቅርቡ በተደረጉት ውጊያዎች የቆሰሉ የመከላከያ ሰራዊቱ አባላት የካ ኮተቤ ሆስፒታሎች እየታከሙ እንዳለ ተመልክቷል። ከፍተኛ ቁጥር ያለው ቁስለኛ በአላጌም የግብርና ማዕከል እንደሚገኝም ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችንም አንዳንድ መረጃዎች አሉት። እንግዲህ ሰራዊቱ ስርዓት አልበኛ ሆኗል። እነ ብርሃኑ ጁላ ለኤርትራው ጦርነት እያሟሟቅን ነው እያሉ ነው። ነገር ግን ይዋጋልናል ብለው የተዘጋጁለት ሰራዊት ከፍተኛ የሆነ ስርዓት አልበኝነት ውስጥ ገብቷል። በዝርፊያ ውስጥ በግድያ ውስጥ መሰማራቱን የሚያሳዩ መረጃዎች ነው እየወጡ ያሉት። ምን ማለት ይቻላል? መሳይ ከዚህ በፊት የሰራዊቱ አመራሮች ከፍተኛ አመራሮች ነበሩ ወደ ከተማ በመውጣት ጥናት በማድረግ ገንዘብ ያላቸውን ሰዎች በማደን እናንተ የሸኔ ደጋፊዎች ናችሁ፣ እናንተ የፋኖ ደጋፊዎች ናችሁ፣ እናንተ የህወሓት ደጋፊዎች ናችሁ፣ ስለዚህ ብለው ወደ ወታደራዊ ካምፕ በመውሰድ እነዚህም ባለሀብቶች ነበር ገንዘብ በመደራደር እንገላቸዋለን እናስራቸዋለን በማለት እያስፈራሩ ገንዘብ ሲቀበሏቸው የነበሩት። አሁን እንግዲህ አባቱ ዳኛ ልጁ ቀማኛ ነውና የሰራዊቱ አመራሮች መንገድ ከፈቱላቸውና በተለያዩ በሀገሪቱ ላይ የሚገኙ ወታደራዊ ካምፖች ላይ ሰራዊቱ ዝርፊያ ላይ ነው በአሁኑ ሰዓት። በጣም አጠቃላይ የአብይ አህመድ ጦር ስርዓቱ እንደማይቀጥል አውቋል ማለት ነው። ገንዘብ ይዤ ነው መሸሸት አለብኝ። ከዚህ በፊት የደርግ ወታደር በዲሲፕሊን ምንም ነገር ሳይዝ ወደ ገጠር በመበተኑ ምክንያት የደረሰበት ችግር አለና ከነሱ ትምህርት ወሰዱ በማለት አይነት እስኪመስል ድረስ ሰራዊቱ ከወታደራዊ ካምፑ ሲወጣ መሳሪያውን ይዞ መውጣት አይችልም፣ ክልክል ነው። ወደ ከተማ ሲሄድ፣ ገንዘብ ለማውጣት ሲሄድ፣ ሻይ ለመጠጣት ሲሄድ ወይም ዘመድ ለማግኘት ሲሄድ ከከተማ ምንም አይነት መሳሪያ ይዞ አይወጣም። ነገር ግን ከጠባቂ ወታደራዊ ፖሊሶች በመደበቅ የክላሽ ሳንጃዎችን በካልሳቸው በጀርባቸው እና በእጃቸው ጃኬት ውስጥ በመተት ከፍተሻ እየወጡ በአስፓልት መንገድ ላይ የቆሙ አውቶቡሶችን፣ ተንቀሳቃሽ ሚኒባሶችን፣ በአጠቃላይ የሲቪል ተሽከርካሪዎችን በማስቆም ዘረፋ ላይ ተሰማርቷል። ይህ ነገር በበርካታ አካባቢዎች ላይ አሁን መደበኛ ስራ እስኪመስል ድረስ መኪኖችን አስቆመው ይዘርፋሉ፣ ሞባይል ይቀማሉ፣ ሰዓት ይቀማሉ፣ የአንገት ቀለበት ይቀማሉ፣ ጣት ቀለበት ይቀማሉ፣ ብራስሌት ይቀማሉ። የተለያዩ ቁሳቁሶችን በመቀማት ሽጠው ወደ ከተማ ሄደው እየጠጡ አንዳንድ ቦታ ላይ እየተገደሉ ሰፍረው እየተገደሉ ይገኛሉ እና በአጠቃላይ ከጦር ካምፓቸው መሳሪያ ይዘው መውጣት ባለመቻላቸው በክላሽ ሳንጃ ነው እየቀሙ ያሉት። ይህንም በሞያሌ ከተማ 2 መከላከያ ወታደሮች በእጅ ከፈንጅ ነው የተያዙት። እጅ ከፈንጅ ህብረተሰቡ ከቦ በሚቀሙበት ሰዓት እጅግ ከበባ በመፈጸም እስከነ ሳንጃቸው እስከነ ቀሙት ቃና ገንዘብ ድረስ ተይዘዋል። በጋምቤላ ምድው በተደጋጋሚ ጊዜ እየተፈጸመ ነው። በተለይ ደግሞ በዝዋይ ባቱ አካባቢ ሰፍሮ የሚገኘው የመከላከያ ሰራዊት በጠዋት ማልዶ ስራ ልክ እንደ መደበኛ ስራ በጎዳናው ላይ በመሄድ ከሐዋሳ ወደ አዲስ አበባ እያስቆመ እንቢ ያለውን ሰው በሳንጃ እያስፈራራ ዘረፋ እየፈጸመ ነው። በአማራ ክልል በሁሉም ከተሞች
ማለት ይቻላል። በተለይ የመከላከያ ሰራዊት ካምፕ ባለባቸው ቅርብ ከተሞች ላይ ከፍተኛ ዘረፋ እየተፈጸመ ነው። ከፍተኛ ምሬት ውስጥ ገብቷል። በተለይ ወታደራዊ ካምፕ አቅራቢያ የሚገኙ ከተሞች በየቀኑ ዘረፋ እየተፈጸመባቸው እንደሆነና ይህን ተከትሎ ሰራዊቱ ፈርሷል። ለምን እንደሚዋጋ ለምን እንደሚታገል እንኳን አያውቀውም። ምክንያቱም አሁን መሳሪያቸውን በገፍ እየሸጡ እየጠፉ ነው። ገብቷቸዋል ሰራዊቱን ሊበተን እንደሚችል በቅርብ ቀናት ውስጥ ወይም በቅርብ ሳምንታትና ወራት ውስጥ ከፍተኛ የሆኑ በሀገሪቱ ላይ ትርምስ ሊፈጠር እንደሚችል ጠንቅቆ ያወቀ የመከላከያ ሰራዊት ዩኒፎርሙን እያወለቀ መሳሪያውን እየሸጠ ቤተሰቦቹ እየሸሸ አንዳንዶቹ ደግሞ ወደ ፋኖ ኃይሎች እየገቡ እንደሆነ ነው መረጃዎች የሚያመላክቱት። በተለይ የአማራ ክልል ተቋማት የጤና ተቋማት መሳይ በሚደረጉ ውጊያዎች አሁን የሲቪል ታካሚዎችን ከማከም ታቅመዋል፣ ቁመዋል ማለት ይቻላል። በርካታ ቁስለኛ በየሆስፒታሉ የመከላከያ ቁስለኛ ሕክምና እየተደረገለት ያለው ይህ አልበቃ ብሎት ከአማራ ክልል ወጥቶ አንተ እንዳልከው በአዲስ አበባ ከተማ የሚገኝ የካ ኮተቤ ሆስፒታል በጣም ትልቅ ሆስፒታል ነው። ቅርብ ጊዜ የተገነባ ሆስፒታል ነው። በኢህአዴግ ጊዜ የተገነባ ሆስፒታል ነው። ሙሉ በሙሉ ወታደራዊ ሕክምና መስጫ ማዕከል ሆኗል። እንዲሁም የጦር ኃይሎች ሆስፒታልን በጣም እሱ መደበኛ ስራው መታየቱ ብዙም ላይደንቀን ይችላል። ነገር ግን ለግብርና ኤክስቴንሽን ተማሪዎች ወይም ለግብርና ሰራተኞች ተብሎ ማሰልጠኛ ተቋም ተብሎ የተገነባው የአላጌ የግብርና ማሰልጠኛ ተቋም በርካታ ሙያተኞችን ያወጣው ዛሬ ይሄ ተቋም ተዘግቶ የወታደር ማገገሚያ የቁስለኛ ወታደር ማገገሚያ እንዲሆን ነው የተደረገው። በአጠቃላይ ማንን ለማንገስና የማንን ስርዓት ለመጠበቅ እንደሆነ ግራ በሚገባን ሁኔታ በጣም በርካታ ሺህ የሚቆጠሩ ሰራዊቶች በየቦታው ከፍታ እየተደረገላቸው እንደሆነና ይሄ የገባቸው የመከላከያ ሰራዊት አባላት ደግሞ መሳሪያቸውን እየሸጡ እየጠፉ ከወታደራዊ ካምፖች ውስጥ እየጠፉ ወደ ቤተሰቦቻቸው እየሄዱ እንደሆነ ነው መረጃዎች የሚያመላክቱት።